ሰላም ሰላም እንዴት ናችሁ? ዛሬ እንግዲህ ቦሌ አዲስ አበባ ኢንተርናሽናል ስቴዲየም ፊት ለፊት ነው ባለ 2 መኝታ ባለ 1 መኝታና ባለ 3 መኝታ ይዤላችሁ የመጣሁት። ባለ 2 መኝታውን ነው የምናየው 123 ካሬ ነው። አሁን የምናየው ይሄ ምን አለው የሚለው ነገር ወደ ውስጥ ገብተን ነው። ልክ መጀመሪያ እንደገባን እዚህ ጋር የምታዩት ኦሬዲ ሴራሚክ ስራ ጨራርሰናል ሁሉንም ነገር። ይሄ ማስተር ቤድሩሙ ነው። ማስተር ቤድሩሙ የራሱ ሾወር ሽንት ቤት አለው። ይሄ ቪው ነው፣ አትላስ ቪው ነው የራሱ። እዚህ ጋር የምታዩት እቺ ኮሪደር እንትን ማድረጋችሁ መጠቀም ትችላላችሁ። ይሄን ይመስላል ቪው፣ በዚህ መልኩ ነው ቪው። ይሄ ደግሞ ምንድነው የራሱ ሾወር ሽንት ቤት ነው። ስለዚህ የማስተር ቤድሩሙ ነው ይሄ ማለት ነው። ወደ ቀጣው ስንሄድ ደግሞ ይሄኛው እዚህ ጋር የምታዩት ይሄም ፓርሻል ቪው ነው። እንግዲህ አትላስ ቪው አለው። ብዙ አይነት ቪዎች አሉት። ይሄኛው እንደምታዩት ኦፕን ኪችን ነው። ኦፕን ኪችንም አለው እዚህ ጋር ክሎዝ ኪችን መጠቀም ትችላላችሁ። ኦፕን ኪችን ማድረግ ትችላላችሁ። ይሄን ይመስላል። ይሄ ሊቪንግ ሩሙ ነው። ሊቪንግ ሩሙ እንግዲህ በዚህ መልኩ ይሆናል ማለት ነው። እንደዚህ እንደምታዩት ወደዚህ ጋር በፈለጋችሁት ቪው ማየት ትችላላችሁ ማለት ነው። ይሄኛው እንግዲህ ምን ቪው ነው? ይችኛዋን ኮሪደር መጠቀም ትችላላችሁ። ይሄ ደግሞ አዲስ አበባ ኢንተርናሽናል ቪው ነው። አዲስ አበባ ኢንተርናሽናል ስቴዲየም ቪው ነው ማለት ነው። ስለዚህ ይሄንን መጠቀም ትችላላችሁ። ይሄንን ይመስላል እንግዲህ እንደምታዩት አዲስ አበባ ኢንተርናሽናል ስቴዲየም ከጊዜ በኋላ ምን ጥቅሞችን ሊሰጥ ይችላል፣ እዚህ አካባቢ ለገዛችሁ ምን ጥቅም ቫልዩ እንዳለው ያሳያችኋል ማለት ነው። ሲቀጥል ይሄ እንግዲህ ያየነው ምንድነው ሊቪንግ ነው። ሊቪንግ ኤንድ ዳይኒንግ ነው። ከዛ ስቶር አለ፣ የሰራተኛ ማድረግ ትችላላችሁ እዚህ ጋር እንደምታዩት፣ ወይም ኮመን ባዝሩም መጠቀም ትችላላችሁ ማለት ነው። ይሄ እዚህኛውና 2 ቤድሩሞች ይቀሩናል። ይሄኛው ደግሞ ሌላኛው 1 ቤድሩሙ ነው ማለት ነው። ሌላኛው 1 ቤድሩሙ ይሄንን ይመስላል። እንግዲህ ይሄንኛው ምን አለው ቦሌ ቪው ነው። አለምነሽ ፕላዛ እንደዚህ የሚታዩት ናቸው። እንደዚህ ኤርፖርት ቪው አለው። እንደዚሁም ይሄም እንደምታዩት እንግዲህ ያው እነዚህን ይመስላሉ ማለት ነው። ሌላ ሲቀጥል ይሄኛው እንዳሳየዋችሁ ሌላ ደግሞ ምን አለ? ይሄንኛው ሁለተኛው ቤድሩም ነው። 2 ቤድሩም ነው ያልኳችሁ። ይሄንኛው ሌላኛው ቤድሩም ነው። ይሄንን ይመስላል ማለት ነው። ኦሬዲ ሴራሚክ ጨርሰናል። ኤሌክትሪሺያን ኦሬዲ አልቃ ተገጥመዋል። ሶኬት አውትሌት ምናምን ነው የሚቀረው። ይሄንን ይመስላል ማለት ነው። ይሄ ስንት ቤድሩም ነው? 2 ቤድሩም 123 ካሬ ነው። ሲቀጥል ወደ ይሄ እንግዲህ እንደምታዩት ኮመን ስፔስ የምንለው ነው። እንግዲህ አንዳንድ ጊዜ ስትገዙ ኮመን ለምን እንትን አለብን ምናምን ለምትሉ እንግዲህ ሰፊ የሆነ ኮመን ስፔስ ነው ያለው ማለት ነው። ይሄንኛውም እንደምታዩት በተመሳሳይ ሌላ እንግዲህ እንደዚህ በተመሳሳይ ማለት ነው። ይሄንን ይመስላል። ይሄኛው ወደዚህ ስትገቡ ደግሞ ይሄ ሊፍት ነው። 2 ሊፍቶች ናቸው ያሉት፣ የእቃና የሰው ነው ማለት ነው። ወደ ሶስተኛው ቤድር አችን ስንሄድ ይሄኛው ደግሞ እንደምታዩት 94 ካሬ ነው። 94 ካሬ እንግዲህ ባለ 2 መኝታ ነው። ምን ይመስላል የሚለውን ነገር ማየት እንችላለን ማለት ነው። ይሄኛው 94 ካሬ ባለ 2 መኝታ ምን ይመስላል? ይሄኛው እንደምታዩት ሊቪንግ ነው። በጣም ሰፊ ነው። ሊቪንግ ሩም ነው። ወዴት የሚያይ ነው? ወደ ቦሌ አዲስ አበባ ኢንተርናሽናል ስቴዲየም ነው። ቦሌ አዲስ አበባ ኢንተርናሽናል ስቴዲየም እንግዲህ እንደምታዩት ቀደም እንዳሳያችሁ ይሄንን ይመስላል። ይሄ ማለት እንግዲህ አስቡት ቪው ማይታይ ቪው የለም ማለት ነው። እንግዲህ እዚህ አካባቢ ሆናችሁ ማየት ለምትፈልጉ ኳስ ምናምን ማየት ብትፈልጉ የተለያዩ ፕሮግራሞች ሲዘጋጁ ኮፕ ይዘጋጅበታል። በሳምንት ቢያንስ 3-4 ጊዜ ይዘጋጅበታል ተብለን ነው እንግዲህ ይሄኛው መግቢያ እንደምታዩት ቺኛዋ ጀስት በጣቴ የምጠቁማችሁ ቪአይፒ መግቢያ ናት። ወደ 13 የሚደርሱ መንጌቶች አሉት። ይሄ እንግዲህ ትልቅ ኢንተርናሽናል የሆነ ስቴዲየም ቀላል የሚባል አስተዋጽኦ ይዞላችሁ አይመጣም ብዬ አስባለሁ። እንዳያችሁት ይሄ ኦፕን ኪችን አለው። እዚህ ጋር መጠቀም ትችላላችሁ። ይሄንን ይመስላል። ኦሬዲ እንደነገርኳችሁ ቅድም የፊኒሺንግ ስራዎች እየተሰሩ ነው። ሲሊንጉ በጣም ረጅም ነው እንደምታዩት፣ ምንም ነገር እንትን የሚል ነገር የለውም። 2 ቤድሩም ነው። ይሄኛው እንደምታዩት 1 ቤድሩም ማድረግ ትችላላችሁ። ኦቤስ በጣም ሰፊ የሆነ ነው የተጠቀምን ያለ ነው። እዛ አካባቢም እንደምታዩት የጫማ መደርደሪያ መጠቀም ትችላላችሁ ማለት ነው። ወደ እንትኑ ስንገባ ደግሞ ልክ ይችኛዋ ደግሞ ምንድናት? ማስተር ቤድሩም ነው። ማስተር ቤድሩሙ ምን አለው? ማስተር ቤድሩሙ የራሱ ሾወር ሽንት ቤት አለው ማለት ነው። ይሄንኛው ልክ እንደምታዩት እዚህ ጋር መጠቀም ትችላላችሁ። በዛኛውም ሳይድ መታችሁ መጠቀም ትችላላችሁ። በዚህኛውም ሳይድ መታችሁ መጠቀም ትችላላችሁ ማለት ነው። ይሄንን ይመስላል እንግዲህ ቪው። አሁንም እዚህ ጋር ኮሪደር እንደምታዩት ባልከኒያችሁን እዚህ ጋር አድርጋችሁ መጠቀም ትችላላችሁ ማለት ነው። ይሄንን ይመስላል። ይሄ ያሳየዋችሁ 94 ካሬ ባለ 2 መኝታ ወደ ቦሌ ኢንተርናሽናል ስቴዲየም ቪው ነው ማለት ነው። እንግዲህ ባለ 1 ባለ 2 ስትፈልጉ የነበራችሁን ነው ያሳየዋችሁ ያሉት። አሁን ደግሞ ወደ ባለ 3 መኝታው 134 ካሬው ነው የምወስዳችሁ። 134 ካሬው ይሄንን ይመስላል እንግዲህ ታውታላችሁ። ይሄኛው ልክ ወደዚህ ስንገባ
ምን አለ ማስተር ቤድሩም አለ። ማስተር ቤድሩሙ ይሄንን ይመስላል። ማስተር ቤድሩሙ ምን አካታል እንግዲህ እንደምታዩት በጣም ሰፊ ነው። እዚህ ጋር ያለውን ነገር የራሱ የሆነ ምን አለው ባልኮኒ አለው። እንደምታዩት የራሱ ባልኮኒ መጠቀም ትችላላችሁ ማለት ነው። ይሄን ቦሌ አዲስ አበባ ኢንተርናሽናል ስቴዲየም ቪው አለው። እንደምታዩት እንግዲህ ምንም የማይታይ ነገር የለም። እዛ ጋር የምታዩት ቦሌ አዲስ አበባ ኢንተርናሽናል ስቴዲየም ይሄንን ይመስላል። ይሄኛው የምታዩት መንገዱ ወደ 22 የሚወስደውና ወደ አለምነሽ ፕላዛ የሚወስደው ወይም ማናለ ዓለም ሲኒማ ጋር ከ4 ኪሎ እንግሊዝ ኤምባሲ የሚመጣውና ከእንግሊዝ ኤምባሲ የሚመጣውና ወዴት የሚሄደው ነው ወደ ቦሌ አዲስ አበባ ኢንተርናሽናል ስቴዲየም ይዞ ወደ ታችኛው ወደ አለምነሽ ፕላዛ የሚወስደው መንገድ ነው ማለት ነው። አለምነሽ ዓለም ሲኒማ ጋር ማለት ነው። ይሄንን ይመስላል። ይሄኛው ደግሞ ምንድነው የራሱ ምንድነው ሻወር ሽንት ቤት ነው ማለት ነው። የምኑ የማስተር ቤድሩሙ የ133ን ነው እያሳየኋችሁ ያለሁት ማለት ነው። ይሄኛው ደግሞ ከዚህኛው ከፊት ለፊቱ ነው የምታዩት ደግሞ ምንድነው ይሄ ስቶር ምናምን ወይም ዋን ቤድሩም አድርጋችሁ መጠቀም ትችላላችሁ። በጣም ሰፊ የሆነ ስለሆነ ማለት ነው። በጣም ሰፊ ነው። ዋን ቤድሩም አድርጋችሁ መጠቀም ትችላላችሁ። ሁለተኛው ቤድሩም ደግሞ ይሄንን ይመስላል። ይሄንን መጠቀም ትችላላችሁ። ዋን ቤድሩም ሁለት አይነት ቪው አለው። ይሄው እንደምታዩት ይሄኛው አትላስ ቪው ነው። አትላስ ቪው አለው ማለት ነው። ይሄንን ይመስላል እንደምታዩት ማለት ነው። ይሄንን ይመስላል። በዚህ መልኩ ነው። ሲቀጥል አሁን ምንድነው የቀረን? ይሄኛው እንግዲህ ምንድነው ሊቪንግ ወይም ዳይኒንግ ነው። በጣም ሰፊ የሆነ ሊቪንግ ኤንድ ዳይኒንግ በጣም ደስ የሚል እይታ ያለው ነው። እንግዲህ እንደምታዩት እዚህ ጋር ኦፕን ኪችን አለን። እዚህ ጋር እንደምታዩት በጣም ሰፊ ነው። ሲሊንግ አለ ምናምን እነዚህ ነገሮች መጠቀም የምትችሉበት ሁኔታ ነው። ይሄንን ነው የሚመስለው ማለት ነው። በዚህ መልኩ ነው። ይሄም እንደምታዩት ይሄው እንግዲህ ቪው ከዚህ የበለጠ ቪው ምን አለ? እኔ ሌላ ነገር ካላላችሁ በስተቀር ከዚህ የበለጠ ቪው ምንም ላመጣላችሁ አልችልም ማለት ነው። ቪው ምናምን ነገር ካላችሁ እዚህ ጋር እንግዲህ ያው ኢንተርናሽናል ስቴዲየም ነው ያለው። ኳስ ምናምን ማየት የምትፈልጉ ሌላ ነገር ምንም እንትን አይልም ማለት ነው። አሁን የቀረን ዋን ቤድሩም 58 ካሬ ነው። ኖ እዚህ ጋር የቀረን ነገር አለ። ይሄኛውም እንግዲህ ዋና እንትኑ ነው ማለት ነው። የኮመኑ መጠቀም የምትችሉበት ነው ማለት ነው። ይሄንን ይመስላል። ይሄንን ነው የሚመስለው። እንግዲህ ሌላ ወደ ዋን ቤድሩም 58 ካሬ ነው ያለን። ዋን ቤድሩም እንግዲህ በጣም ደስ የምትል 58 ካሬ ነው። እዚህ አካባቢ እንግዲህ ዋን ቤድሩም ገዛችሁ ማለት ቤድሩም 3 ቤድሩም ገዛችሁ ማለት እቺ እንግዲህ 58 ካሬ ነው የምንለው። ልክ ስንገባ የምናገኘው ገባን ዋን ቤድሩም ናት። ሊቪንግ አለ እዚህ ጋር ሊቪንግ ኤንድ ዳይኒንግ አለን። እዛ ጋር ኦፕን ኪችኖች ምናምን እዚህ ጋር ኦፕን ኪችን ማለት ትችላላችሁ። ይሄ አትላስ ቪው ነው እንደምታዩት የራሱ የሆነ እንትን አለው። ይሄኛው ይመስላል ማለት ነው። እንግዲህ የራሱ ይሄም ሻወር ሽንት ቤት አንድ ሻወር ሽንት ቤት ነው ያለው። ዋን ቤድሩም አይደለ። ይሄኛው ልክ እንትን ተብሎ ነው የራሱ እንትን አልጋ ቤት ነው ማለት ነው። ዛት ሚንስ ያ ማለት ምንድነው ይሄንኛው ዋን ቤድሩም ስለሆነ ዋን ቤድሩም ነው። ይሄ እንግዲህ ሊቪንግ ሩሙ እንደምታዩት በጣም ሰፊ ነው ማለት ነው። ይሄንን ይመስላል። እናመሰግናለን አድማጭ ተመልካቾቻችን። ይሄንን ቪዲዮ እያያችሁ እየተመለከታችሁ ያላችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩን። አዳዲስ መረጃዎች እንዲደርሳችሁ ፔጁን ላይክ፣ ሰብስክራይብ አድርጉ። ይሄንን ይመስላል እንግዲህ ዋን ቤድሩም፣ ቱ ቤድሩም፣ 3 ቤድሩም ለምትፈልጉ ሰዎች ይሄንን